አንዴ ብቻሽን ላውራሽ ምን ነበር ለምን ልቀጥ ምን ነበር አይ አንዴ ብቻሽን ላው ተረጋጊ ቆይ ታይሻ መንካታትቺ ማየት ግን ትችያለሽ አሳይቼሻለሁ የህግ አካል መታወቂያ መያዛቺ ማሳየት ግን ግዴታ ዝናሽን በመጠቀም ህገወጥ ስራ እንደምትሰሪ ስለደረስኩ አዎ ምቀርጽሽ ደግሞ ለማስረጃ ነው ነገርኩሽ ቀድሜ ተናገርኩ ሲቀጥል ደግሞ ማለት ነው ማንንም ሰው ላልሽው እኔ ማንንም ሰው አይደለም የህግ ሰው ነው ይያልኩሽ መታወቂያ ሳይሽ ጣቢያ ወስጄ ነው እንድታብራሪልኝ ሞታው ለምን ጣቢያ ስለዚህ ደውዬ እኔ አባሎችን ጠራለሁ ከዚሁ እንወስድሻለን ምንም ክርክር ሲጀመር ባንዴ ይሄን የሚያክል ሱቅ ከፍተሽ ማለት ነው እንዲህ አይነት ገበያ ውስጥ መግባትሽ ምንጩን አጣራለሁ ገና ሌላ የንግድ ፍቃዱ ነው የሚገርምሽ ገና ምንጩን አጣሪቼ ከየት ገንዘቡ እንደምታመጪው ሁላ ሰርቼ አይደል እኛ እየለፋን 24 ሰዓት መች ያገኘን እንደዚህ እና ምን አገባኝ ነው ባልዋዜማ ራሱ እዚህ ጋር የተገኘሽው ስራዬ ነው ህገወጥነትሽ እንዳይጋለጥብሽ እንዲጥምሽም ደግሞ አልጠብቅም ምክንያቱም ያው እኛ በህግ ስንሰራ ብዙ ጊዜ ለሰዎች አይጥማቸውም ገንዘቡን ከየት አመጣሽ ከፈትሽ የሚለው ገና ሰርቼ ባንክ ስቴትመንትሽ ሁላ ይታያል